ሰላም ጤና ይስጥልን እንዴት አመሻችሁ እንዴት ቆያችሁ የተከበራችሁ አድማጮቻችን ይህ የኢትዮጵያውያን የሆነው ኢትዮኤፍኤም 107.8 የሚያዝያ 6 ቀን 2018 ዓመተ ምህረት የዕለተ ማክሰኞ ኢትዮ አመሻሻችን 12 ሰዓት ነው ተጀምሯል እስከ ምሽት 1 ሰዓት ቆይታ የምናደርግ ነው የሚሆነው ታዲያ በኢትዮ አመሻሻችን ከምናነሳቸው ጉዳዮች መካከል ዛሬ ቀዳሚ የምናደርገው ጥንቅራችንም ኢትዮ ምልከታ ነው የዛሬው ኢትዮ ምልከታችን ትኩረቱን ያደረገው በኢትዮጵያ የአካል ጉዳተኝነት ጉዳይ እንደ እርዳታ ወይም በበጎ አድራጎት እንጂ እንደ ሰብአዊ መብት አለመታየቱ በፖለቲካውና በማህበራዊ ዘርፎች አካታችነት ላይ ከፍተኛ ጫና ማሳደሩም ብዙ ጊዜ ይነገራል። የአካል ጉዳተኞች ተሳትፎ በወረቀት ላይ ከሚሰፍሩ ህጎች ባለፈ በተለይም የስርዓተ ወይም የሲስተም ቅንጅት ማነስና በአግባቡ አለመተግበር በሳይል አካሎች እንዲጎሉ ማድረጉም ይገለጻል። በዚህ ዙሪያ ጣቢያችን በኢትዮጵያ ፖለቲካ ውስጥ ጉልህ ሚና እየተጫወቱ ካሉ ፖለቲካ ፓርቲዎች መካከል ሁለት አካል ጉዳተኞች አመራሮችን አነጋግሯል። ወደ በኋላ ላይ ተሰሙታላችሁ። ሌላው ባጫጭር ዜናዎቻችን ከምንነግራችሁ መካከል ደግሞ ከሀገር ውስጥ ላለፉት 3 ዓመታት የእርስ በርስ ጦርነት ውስጥ በምትገኘው ሱዳን በርካታ ቁጥር ያላቸው ኢትዮጵያውያን ኤርትራውያንና የደቡብ ሱዳን ስደተኞች በሀገሪቱ ተጠልለው እንደሚገኙ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን አስታውቋል። ከውጭ ምንጮች ካገኘናቸው ዜናዎች መካከል ደግሞ ተጨማሪ 3 መርከቦች በሆርሙዝ ወሽመጥ አልፈዋል ተብሏል። ሌላው ከአጫጭር ዜናዎቻችን በተጨማሪ ደግሞ አንድ ለመንገድ ቢዝነስና ስፖርታዊ መረጃዎች ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። የሙዚቃ ግብዣም ይኖረናል። ኢትዮ አመሻሹን እየመራው ሊዲያ ደሳለኝ አብራችሁ ቆይታ የማደርግ ይሆናል። ዋና አዘጋጇ የኔ አባሻምበላት በቴክኒኩ ሉል እጅጓለ። አድማጮች እናንተም አብራችሁን ቆዩ። ቀዳሚ ወዳደረግነው ወደ ሀገር ውስጥ መረጃ እናልፋለን። ላለፉት 3 ዓመታት የእርስ በርስ ጦርነት ውስጥ በምትገኘው ሱዳን በርካታ ቁጥር ያላቸው ኢትዮጵያውያንና ኤርትራውያን የደቡብ ሱዳን ስደተኞች በሀገሪቱ ተጠልለው እንደሚገኙ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን አስታውቋል። ኮሚሽኑ ይፋ ባደረገው መረጃ ከ3.6 ቢሊዮን በላይ ሱዳን ዜጎች በጎረቤት ሀገራት ጥገኝነት ቢጠይቁም ከ862 ሺህ በላይ ስደተኞች ደግሞ በሀገሪቱ ተጠልለው እንደሚገኙ ገልጿል። ከነዚህ መካከል ከፍተኛውን ቁጥር የሚይዙት ደግሞ ደቡብ ሱዳናውያን መሆናቸው የተጠቀሰው መረጃው ከ135 ሺህ በላይ ኤርትራውያን ከ68 ሺህ በላይ ኢትዮጵያውያን ስደተኞች በሀገሪቱ እንደሚገኙና ከነዚህ ኢትዮጵያውያን ውስጥ 65 በመቶ በገዳሪፍ እንዲሁም 18 በመቶ የሚሆኑት ደግሞ በብሉ ናይል ግዛት እንደሚገኙም ሪፖርቱ ያመለክታል። የኢትዮጵያ ገንዘብ ሚኒስተር አቶ አህመድ ሺዴ የሚመራው ከፍተኛ የልኡካን ቡድን የዓለም ባንክና የዓለም አቀፍ የገንዘብ ድርጅት የጸደይ ወራት ወቅት ዓመታዊ ስብሰባ ላይ ለመሳተፍ ዋሽንግተን ዲሲ መግባታቸው ተገልጿል። የልኡካኑ ቡድን ጉዞ ከአፕሪል 13 ቀን 2026 ጀምሮ ለተከታታይ ቀናት ለሚካሄደው የዓለም ባንክና የዓለም አቀፍ የገንዘብ ድርጅት የጸደይ ወራት ወቅት ዓመታዊ ስብሰባ ላይ ለመሳተፍ ነው ተብሏል። ከሁለቱ ዓለም አቀፍ ተቋማት በተጨማሪ ከተለያዩ ሁለትዮሽና ከበርካታ የባለብዙ ወገን ድርጅቶችና ተቋማት ጋር ተከታታይ ውይይቶችን እንደሚያደርጉም ይጠበቃል ተብሏል። የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር ክቡር አቶ ሳንዶካን ደበበና የኢትዮጵያ ብሔራዊ ባንክ ገዢ አቶ ኢዮብ ተካልኝና ሌሎች የልኡካን ቡድን አባላትም ይገኙበታል ተብሏል። የከነማ ፋርማሲዎችን የመድኃኒት እጥረትን ለመከላከል በመረጃ ላይ የተመሰረተ የአቅርቦት ስርዓት ለመዘርጋት እየተሰራ ነው ተባለ። በጤናው ዘርፍ ዜጎችን ተጠቃሚ በማድረግ የከነማ ፋርማሲዎችን ድርጅት ጉልህ ሚና ያለው መሆኑ ተጠቁሟል። የከነማ ፋርማሲዎች ድርጅት የዲጂታላይዜሽን መድኃኒት ክምችት አስተዳደርና የፍላጎት ትንበያ ማጠናከር በሚል ርዕስ ከአዲስ አበባ ዩኒቨርሲቲ ጋር በትብብር የተደረገ የመነሻ ጥናት ለባለድርሻ አካላት ቀርቧል። የመድኃኒት እጥረትን ለመከላከል በመረጃ ላይ የተመሰረተ የአቅርቦት ስርዓት ለመዘርጋት ከባለድርሻ አካላት ጋር በትብብር እንደሚሰራም ተገልጿል። የከነማ ፋርማሲዎች ዋና ስራ አስፈጻሚ አቶ ሰይፉ ደምሴ በበኩላቸው ጥናቱ ተቋሙን ወደ ላቀ ደረጃ ለማድረስ ወሳኝ መሆኑን ገልጸው የቴክኖሎጂ አጠቃቀም፣ የአሰራር ስርዓትና የሰው ኃይል አደረጃጀት ማሻሻል እንዲሁም ግልጸኝነትና ተጠያቂነት ማጠናከር ዋና ትኩረቶች መሆናቸውን አስታውቋል።
የምርመራ ውጤቶችን ወደ ተጨባጭ ለውጥ ማድረስ ያለመቻል የግብርና ምርምር ስርዓት ማነቆች መሆኑ ተገልጿል። የተበጣጠሰ አሰራር፣ ቅንጅታዊ ስንነትና የምርምር ውጤቶችን ወደ ተጨባጭ ለውጥ ማድረስ ያለመቻል የግብርና ምርመራ ስርዓት ማነቆች ሆኖ መቆየታቸው ተነግሯል። ይሄ የተነገረው በዛሬው ዕለት ግብርና ሚኒስቴር፣ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩትና የኢትዮጵያ ሳይንስ አካዳሚ በትብብር ያዘጋጁት በብሔራዊ የግብርና ምርምር ስርዓት ላይ ያተኮሩ የመጀመሪያው የግብርና ሳይንስ ሴሚናር ላይ ነው። ይሄ የተባለው የኢትዮጵያ ግብርና የሚመራው በምርምር ላይ የሚደረገው ኢንቨስትመንት ብቻ ሳይሆን በትብብር ስራ እውቀትን ወደ ተግባራዊ ለውጥ በመቀየር የተቀናጀ ፈጣን ምላሽ የሚሰጥ ተግባራዊ መፍትሄዎችን ወደ አርሶና አርብቶ አደሩ ማድረስ የሚያስችል የግብርና ምርምር ስርዓት መገንባት እንደሚገባም ዶክተር የግብርና ሚኒስትር ዴኤታ መለስ መኮንን ገልጸዋል። እንቀጥላለን። የተከበራችሁ አድማጮቻችን እያደመጣችሁት ያላችሁት የኢትዮጵያውያን ከሆነው ኢትዮ ኤፍኤም 107.8 የዕለተ ማክሰኞ ኢትዮ አመሻሻችን ነው። አሁን ደግሞ ከባህር ማዶ ወዳገኘነው መረጃ እናልፋለን። በዛሬው ዕለት ተጨማሪ 3 መርከቦች በሆርሙዝ ወሽመጥ አልፈዋል ተብሏል። አሜሪካ በኢራን ወደቦች ላይ የምታደርገውን የባህር ላይ ጉዞ እገዳ በጀመረችበት በመጀመሪያው ቀን 3 ከኢራን ጋር ግንኙነት ያላቸው የነዳጅ ጫኝ መርከቦች፣ ታንከሮች በሆርሙዝ ወሽመጥ በኩል ወደ ባህረ ሰላጤው መግባታቸውን የመርከብ ጉዞ መረጃዎች አመላክተዋል። የመርከብ መከታተያ መረጃዎችን ዋቢ በማድረግ አልአረቢያ እንደዘገበው የአሜሪካ እገዳ ተግባራዊ መሆን በጀመረ በ24 ሰዓት ውስጥ እነዚህ መርከቦች ወደ አካባቢው መግባታቸውን በባህረ ሰላጤው ላይ ያለውን ውጥረት ሊያባብሰው እንደሚችልም ተገምቷል ነው የተባለው። ታዲያ በሆርሙዝ ወሽመጥ ላይ ለዓለም የነዳጅ